ዲሞክራሲያዊ ጥቅምት 29 2018 የቀኑ ርዕስት ዜና። በሽግግር ወቅት የሶማሌ ክልል መቀመጫ ጎዴ እንደነበረች፣ ጅጅጋ ደግሞ በኦሮሚያ ክልል አካል እንደነበረች በወቅቱ የኦህዴድ አመራር የነበሩ ገለጹ። የምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምሪት ትግራይ ፓርቲ የምዝገባ ጥያቄ ለሕዝብ ይፋ አደረገ። በትጥቅ ትግል ላይ ያሉ ወንድሞቻችን ጊዜ ሳያባክኑ ተመልሶ በትብብር ሀገርን ሊያለሙ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ዶክተር ገለጹ። በስልጠና ላይ የነበሩ የብልጽግና ፓርቲ ከፍተኛ አመራሮች በኦሮሚያ ክልል ምስራቅ ሸዋ ዞን የተለያዩ የልማት ሥራዎችን ጎብኝተዋል። በሽግግር ወቅት የሶማሌ ክልል መቀመጫ ጎዴ እንደነበረ፣ ጅጅጋ ደግሞ የኦሮሚያ ክልል አካል እንደነበረች በወቅቱ የኦህዴድ አመራር የነበሩ ገለጹ። በወቅቱ የኦሮሚያ ክልል ፕሬዝዳንት አቶ ሐሰን አሊ እንደነበሩ የተናገሩት ኦኤምኤን ያነጋገራቸው የኦህዴድ አመራር የነበሩት የሶማሌ ክልል ኦህዴድ ከሄደ በኋላ ከተማዋ መሠረተ ልማት ስላልተሟላላት የሶማሌ ክልል ለኦህዴድ ከፍተኛ አመራሮች የጎዴ ከተማ ሁኔታ አመቺ እንዳልሆነ እንዳስረዳ አስታውሰዋል። በጊዜ በሌሎች የሶማሌ ክልል ከተሞች ምልከታ ተደርጎ ከጎዴ የባሱ ሆነው መገኘታቸውን አስረድቷል። በዚህም ጊዜያዊ የትውስት ከተማ ከአጎራባች የኦሮሚያ ክልል እንደሚያስፈልግ ተገልጾ በሽግግር ወቅት በኦሮሚያ ስር እንድትካለል የተወሰነችውን ጅጅጋ ከተማን ለጊዜው እንድትጠቀም እስከዛ ከጎዴ መሠረተ ልማት በአፋጣኝ እንዲሟላ የኦህዴድ ባለሥልጣን በመማከር በአቶ መለስ ዜናዊ ውሳኔ መስጠቱን ገልጸዋል። የሶማሌ ክልል ከዚያ በኋላ የመረሳሳት ሥራ ሰርቷል። ህወሓትም የሶማሌ ክልል ሕዝብ ድጋፍ ለማግኘት ጅጅጋ በሶማሌ ክልል ስር እንዲቀር አድርጓል ነው ያሉት ከፍተኛ አመራሩ። ድሬዳዋን በተመለከተ ምንም ክርክር አልነበረም የሚሉት አመራሩ የሶማሌ ክልል ከተማዋን እንኳን አይወስንም ነበር ነው ያሉት። ከዚያ ወዲህ የድሬዳዋን ከተማን ከቦ የሚገኙ የኦሮሚያ ክልል የገጠር ቀበሌዎች ድሬዳዋን አስተዳደር ስር እንዲገቡ ተደርጎ በዚያ በኩል የሶማሌ ክልል ሸኔሌ ዞን የድሬዳዋን ከተማ እንዲወስን ተብሎ መደረጉን አስረድተዋል። የምርጫ ቦርድ ጌታቸው ረዳን ዲሞክራሲያዊ ስምሪት ትግራይ ፓርቲ ምዝገባ ጥያቄ ለሕዝብ ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካሴ አመራር የቀረበለትን የአዲስ ክልላዊ የፖለቲካ ፓርቲ ምዝገባ ጥያቄ ለሕዝብ ይፋ ማድረጉን አስታውቋል። ቦርዱ ባወጣው ማስታወቂያ መሠረት የምዝገባ ጥያቄ የቀረበለት ፓርቲ ዲሞክራሲያዊ ስምሪት ትግራይ ስምሪት በሚል ስያሜ ሲሆን በእንግሊዝኛ ደግሞ ትግራይ ዲሞክራሲያዊ ሶሊዳሪቲ በመባል ይታወቃል። የብሔራዊ ምርጫ ቦርድ ይህን ያደረገው በኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ሥነ ምግባር አዋጅ ቁጥር 1162/2011 መሠረት የፖለቲካ ፓርቲዎችን የመመዝገብ ኃላፊነት ስላለው እንደሆነ የገለጸ ሲሆን በዚህ መሠረት አቶ ጌታቸው ረዳ ካሴ ዲሞክራሲያዊ ስምረት ትግራይ ስምረት ወይም ትግራይ ዲሞክራቲክ ሶሊዳሪቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ያቀረቡ በመሆኑ በአዋጅ ቁጥር 1162/2011 አንቀጽ 68 ንዑስ አንቀጽ 2 እና 3 መሠረት በፓርቲው ስም አርማ ወይም ሌሎች ጉዳዮችን የተቃውሞ ያለው ሰው ይህ ማስታወቂያ ከወጣበት ከዛሬ ከጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽሕፈት ቤት እንዲያቀርብ ቦርዱ አሳውቀዋል። በባህር ዳር ከተማ በነበረን ጉብኝት የባህር ዳር ዓለም አቀፍ ስታዲየምን እንዲሁም ከተማዋን ለቱሪዝም ዘርፍ ምቹ ለማድረግ እየተከናወነ ያሉ ሥራዎችን ተመልክተናል። የባህር ዳር የዓለም አቀፍ ስታዲየም የአፍሪካ እግር ኳስ ፌዴሬሽን
ካፍ ባስቀመጠው ስታንዳርድ መሰረት ደረጃውን የማሻሻል ስራዎችን በትኩረት እየተከናወነ ነው። ስታዲየሙ 52,000 ተመልካቾችን መያዝ የሚችል ሲሆን የወንበር መገጠማን የሳር ነጠፋ ተጠናቀዋል። በትጥቅ ትግል ላይ ያሉ ወንድሞቻችን ጊዜ ሳያባክኑ ተመልሰው በትብብር ሀገርን ሊያለሙ ይገባል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ዶክተር በጎንደር ተገኝተው የታደሰውን የፋሲል ግቢ ሲመረቁ ባደረጉት ንግግር ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቆ እንዴት ልማት ሊሰራ ይችላል ሲሉ ጥያቄ ሰንዝረዋል። ባዕድ ሳይሆን ባለቤቶች ከአንድ ሰፈር ወደ አንድ ስፍራ ተንቀሳቅሰው የሀገራችን ልማት ማገዝ እንዲችል ሰላም ያስፈልጋል ብለዋል። በትጥቅ ትግል ያሉ ወንድሞቻችን ጊዜ ሳያባክኑ ተመልሶ በአንድነት በትብብር ሀገርን ለማልማት ሊሰሩ ይገባልም ነው ያሉት። ዛሬ ጎንደርን፣ ባህር ዳር ወይም አማራ ክልልን ከአማሮች በስተቀር ማንም እንደማያዝበት ገልጾ እኛም ብንሆን ለፈቅድልን እንደ እድል ወስደን ከማገዝ በቀር በዕለት ተዕለት ጉዳይና ስራዎችን ውስጥ እጃችን አናስገባም ብለዋል። ይህ እድል ኢትዮጵያ ውስጥ አልነበረም ብሎ አሁንም ይህንን እድል ከምናበላሽም በትብብር መንፈስ ብንሰራ ነገያችን የልጆቻችን ነገ የሚያማረ ስለሚሆን በትብብር መንፈስ ለመስራት በጋራ እንድንቆም ስለ መልእክታችን አስተላልፈናል።